ሰዎች መስተንግዶን ሲያስቡ የሚታያቸው ፈገግታ፣ የተወለወለ ጠረጴዛና አሳላፊ በእጁ የያዘው ትሪ ሊሆን ይችላል። ነገር ግን ለእኔ መስተንግዶ ከስራ በላይ ትምህርት ቤት ነበር። በዚህ የጠረጴዛዎች ማዶና ማዶ ዓለም ውስጥ ስቆይ ሕይወትን ከመጻሕፍት በላይ አጥልቄ ተምሬያለሁ። እያንዳንዱ ጠረጴዛ የተለየ ታሪክ አለው። እያንዳንዱ እንግዳ ደግሞ የራሱ የሆነ ምዕራፍ ይዞ ይመጣል። መስተንግዶ የሰዎችን መነጽር ያለ ማስተማሪያ እንድመለከት አድርጎኛል። የሰው ልጅ በምን ስሜትና ሁኔታ ውስጥ ሆኖ እንደሚመጣ ብዙ የሚለዋወጡ ገጽታዎችን፣ ባህሪያቶችንና ስሜቶችን አጥንቻለሁ። የቁጣ ቃላት ሲወረወሩብኝ መስተንግዶ የሰውን ሐዘን ከቃሉ ጀርባ ይደበቃል የሚለው ትልቅ የሕይወት እውነታ አስታጥቀኝ። የትሪውን ክብደት በእጆች ስሸከም የሕይወትን ከባድ ጫና በጸጥታ መሸከም እንደምችል ተማርኩ። እግሮቼ ቢደክሙም ፊቴ ላይ ያለው ፈገግታ ግን የሌሎችን ልብ የማሞቅ አቅም እንዳለው ስረዳ ስራዬ የእኔ ብቻ ሳይሆን የሰዎች የጋራ መጽናኛ ሆኗል። ብዙዎች ሰዓት አግኝተው ሲሮጡ በሰዓት እንቆቅልሽ ውስጥ የሰው ልጅ መከባበር ምን ያህል ውብ እንደሆነ ታዝቤያለሁ። ዛሬ ራሴን ሳየው መስተንግዶ ያስተማረኝ ሕይወት ጠንካራ አድርጎኛል። በምንም አይነት ሁኔታ ውስጥ ብሆንም ሰዎችን መረዳት፣ ማድመጥና ያለምንም ቅድመ ሁኔታ ማገልገል የሚለውን ትልቅ የሕይወት ዲግሪ አስረክቦኛል።